ጤና ይስጥልን የአዲስ ኢንሳይደር ተከታታዮች እንደምን አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን ከምናስደምጣችሁ ጉዳዮች መካከልም በፋኖች መካከል አንድ ድርጅትን ለማዋለድ የሚደረገውን ሂደት አስመልክቶ እየተሰጡ ያሉ አስተያየቶች እንዲሁም ከግራ ከቀኝ የሚሰሙ ውዝግቦች እንደቀጠሉ ነው። ፋኖ አስረስ ማረ የምጥ ጊዜ ላይ ደርሰናል ብሏል። ግብግቡ የጨነገፈ ልጅ ይወለድ ወይንስ ጤናማ የሚለው ነው ሲል አክሏል። ፋኖ ጥላሁን አበጀ በበኩሉ ችግሩ ያሳሰበው ሰው መፍትሄ መፈለግ ድርሻ እንዳለብንም ማወቅ አለብን ሲል ማሳሰቢያ ሰጥቷል። ፋኖ ጥላሁን ቤተ ሙከራ የምንመስላችሁ እንደምን እየቆጠራችሁን ነው ላላቸው አካላትም እንዲሁ መልእክት አስተላልፏል። በዜናችን በዝርዝር የምንመለከተው ጉዳይ ይሆናል። ከዚህ በተጨማሪ በተለያዩ አካባቢዎች የተደረጉ አውደ ውጊያዎችና ሰሞነኛ ሁኔታዎች ምን ይመስላሉ የሚለውንም በዝርዝር ይዘናል። በግፍ ስለተጨፈጨፉ አዛውንቶች፣ ህፃናት የተሰማውን መረጃ ማካተናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ ሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋብዝን። ወደ መረጃዎቹ እንለፍ። በፋኖች ወደ አንድ መምጣትን በተመለከተ እንዲሁም ከውጭ ሆነው ፋኖችን ይህንን አድርጉ ያንን አታድርጉ የሚለውን በተመለከተ የፋኖ አመራሮች አስተያየቶቻቸውን እየሰጡ ይገኛሉ። ለአብነትም ፋኖ አስረስ ማረና ፋኖ ጥላሁን አበጀም በእነዚህ ጉዳዮች ላይ አስተያየቶችን ሰጥተዋል። ፋኖ ጥላሁን አበጀ ዶላር እየላኩ ይህንን አድርጉ ያንን አታድርጉ በሚሉ አካላት ላይ ነው አስተያየቱን የሰጠው። በህልውና ትግል ውስጥ ከሁለት በላይ አሰላለፍ የለም፣ ወዳጅ ወይም ጠላት ብቻ ነው። ከዚህ አንጻር ታዲያ ትግላችን ተገመገመው ሲል ይጠይቃል። ፋኖ ጥላሁን አበጀ ችግሩን ያወሳሰበው ሰው መፍትሄ መፈለግ ድርሻ እንዳለበትም ማወቅ አለብን ሲልም ይገልጻል። የአማራ ህዝብ የህልውና አደጋ እንደገጠመው በከተማም ይሁን በጫካ ያለው አማራ ያምናል ያለው ፋኖ ጥላሁን አበጀ ሀብታም ይሁን ድሃ፣ ወንድም ይሁን ሴት ወይም ወጣት ይሁን አዛውንት ሁሉም የፋኖን ትግል ይደግፋል ሲል ገልጿል። በዚህ ከተማመንን ታዲያ የ24 ሰዓት ታጋዩ ኮቾሮ ቆርጥሞ ላስቲክ ወጥሮ ዶፍ እየወረደበት በጓዶቹ መስዋዕትነት ልቡ እየነደደ የመስዋዕትነት ቀኑን ሲጠብቅ ከተሞች አካባቢ ያለው ዳንኪራ ከየት የመጣ ነው ሲል ይጠይቃል። ምንስ ተገኝቶ ነው? ለዚህስ መፍትሄው ምንድነው? የፋኖ ጥላሁን አበጀ ጥያቄ ነው። እኛ የዚህ ትውልድ ምልክቶች ነን የምንል የጥቃቅን መንደር አለቆች ሆነን ለትግሉና ለታጋዩ ሞራል እንኳን ሳንጨነቅ ትላንት በዚያኛው ትውልድ ታግለው ማሸነፍ ያቃታቸው አዛውንቶች ቤተ ሙከራ የምንመስላችሁ እንደምን እየቆጠራችሁን ነው ሲልም በይዘቱ ጠበቅ ያለ ጥያቄንም አንስቷል። ከትላንት እስከ ዛሬ በትግል ስም በሚሰበሰብ ገንዘብ ታጋዩን እንደ ቅጥረኛ ነፍሰ ገዳይ ዶላር ወርውሮ ዓለሙን ውጋልኝ ከበደን አውርደህ በቀለን ሹምልኝ ከሚለው በሽታ መቼን የምትድኑትን ሲል ለነዚሁ አካላት ጥያቄን ሰንዝሯል። የዚህ ትውልድ ባለዕዳ እንደመሆናችን ይላል ፋኖ ጥላሁን አበጀ ቁጭ ብሎ ከሰማይ በታች ያሉ ችግሮችን ሁሉ ተነጋግሮ ለእያንዳንዱ ችግር መፍትሄ አስቀምጦ ወደ ጎን የምንወረውረውን ጠጠር ጠላት ላይ ማሳረፍ ካልተቻለ እንደ ተራራ የቆለለህ ወጣት እንደ ጠጠር ለመቁጠር 24 ሰዓት አይፈጅበትም ሲልም አሳስቧል። ስለሆነም ለሁሉም ፋኖ ጥላሁን አበጀ በሰጠው ማሳሰቢያ ችግሩን ያወሳሰበው ሰው መፍትሄ የመፈለግ ድርሻ እንዳለብንም ማወቅ አለብን ሲል አስምሮበታል። በሌላ መረጃ ፋኖ አስረስ ማረ ደግሞ ግብግቡ የጨነገፈ ልጅ ይወለድ ወይንስ ጤናማ ልጅ የሚለው ነው በማለት ይገልጻል። መሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም። የአማራን ትላንት በቅጡ ያነበበና የተረዳ የአማራን ዛሬ በሚገባ የተነተነ የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም ብሏል ፋኖ አስረስ ማረ። ይህ ትግል በብዙ አስከፊ ገጠመኞች ብዙ ጀግኖች የሰሩት ተአምር፣ ብዙ ገራሚ ክስተቶች ድርና ማግ ሆነው ያቆሙት ቅዱስ ትግል ነው ያለው ፋኖ አስረስ ማረም ትግሉ በስርዓት እንዳይመራ እንቅፋት እየሆኑ ያሉት ከቅርብም ከሩቅም የእግዚአብሔር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻችን በየአውደ ግንባሩ ጠላትን ተናንቀው ሲወድቁ ያላዩ ለህዝብ እንዳልታገለን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶቻችን ደግሞ ሞት ሲፈረድብን እንደነበር የዘነጉ በአጠቃላይ የትግሉን ምሬትና ጣም የማያውቁ ናቸው ሲል ወቅሷል። ዛሬም እንደ አራ የምናያቸው እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ ያለው ፋኖ አስረስ ማረ አንድነቱ እንዳይጸነስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል። ግብግቡ የጨነገፈ ልጅ ይወለድ ወይስ ጤናማ ልጅ ይወለድ የሚለው ነው ብሏል። እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮን ይታገላል። የትግል እንደ መንፈቅ ህፃን ልዩ ክትትል የሚፈልግ እንጂ የማንም ቅዠታዊ ፕሮጀክት ማስፈጸሚያ አይደለም ሲል ነው አስረስ ማረ አጥብቆ የገለጸው።
የአዲስ ኢንሳይደር ተከታታዮች ቀጣዩ መረጃችን ወደ ደጋዳሞት ይወስደናል። ከሰኔ 20 ቀን 2017 ዓ.ም እስከ ሰኔ 23 ቀን 2017 ዓ.ም ያገዛዙ ጦር በደጋዳሞትና በአካባቢው ያደረገው መጠነ ሰፊ ወረራም በደጋዳሞት ብርጌድ ፋኖች ሊመከት ችሏል ተብሏል። ከሰኔ 19 ቀን 2017 ዓ.ም ጀምሮ ከሞጣ ወረዳ ዙ 23ን ጨምሮ ሌሎች በርካታ ከባድ መሳሪያዎችን በመያዝ ወደ ወይን ውሃ ከተማ ተንቀሳቅሶ ያደረው ያገዛዙ ጦር ከሰኔ 20 2017 ዓ.ም ንጋት 12 ሰዓት ገደማ ጀምሮ ከወይን ውሃ ወደ ድጉ ጽዮን ተጨማሪ ኃይል በማሰባሰብ በደጋዳሞት ወረዳ ጨዋኔ ባህዴ ቀበሌና አካባቢው ላይ ተኩስ ቢከፍትም በሶስተኛ ታዱ አንተነ ሻለቃና መዝገቡ ዋለልኝ ብርጌድ ሁለተኛ ሻለቃ አባላት እርምጃ እንደተወሰደበትና ወደ መጣበት እንዲመለስ እንደተደረገ ነው የተገለጸው። ወደ ወይን ውሃ ከተማ ያገዛዙ ጦር ለመመለስ ተገዷል ተብሏል። እስከ ቀኑ 10 ሰዓት ገደማ ልዩ ስሙ ደነቄና ደፈር ተብሎ በሚጠሩ ስፍራዎች ላይ በተደረገ ጠንካራ ውጊያ ከፋኖች መጠነኛ አባላት እንደተገደሉና ያገዛዙ ጦር ላይ ደግሞ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረስ እንደተቻለ ነው እየተገለጸ ያለው። በዚያው ወደ ውጊያ ላይ አንድ የ60 ዓመት አሮጊት በአገዛዙ ጦር በጥይት ተደብድበው ክፉኛ ቆስለዋል ተብሏል። የ8 ዓመት የአእምሮ ህመምተኛ ህጻንም እንዲሁ በአገዛዙ ጦር ተገድሏል ይላል መረጃው። በተጨማሪም ደነቄ አንደኛ ደረጃ ትምህርት ቤት ሙሉ በሙሉ እንዲወድም እንደተደረገና የደነቄ መድኃኔዓለም ቤተክርስቲያንን ለማቃጠል የተደረገው ሙከራ ግን በማህበረሰቡ ርብርብ እንዳልተሳካ ተገልጿል። በተጨማሪም ያገዛዙ ጦር ወደ ወይን ውሃ ከተማ በሚሸሽበት ወቅት የደነቄና የአካባቢው ማህበረሰብን ሱቆች፣ መኖሪያ ቤቶችን በኃይል በመክፈት የቻለውን ያህል ዘርፎ ያልቻለውን ደግሞ አውድሞ በመሄድ በህዝቡ ላይ ግፍ ፈጽሟል ሲል የደጋዳሞት ብርጌድ ህዝብ ግንኙነት ፋኖ ልንገረው አላምነህ ገልጿል። ይህ በእንዲህ እንዳለ ሰኔ 20 ቀን 2017 ዓ.ም ከምሽቱ 12 ሰዓት ገደማ ጀምሮ ከፈረስ ቤት ከተማ ወደ አረፋ ደብተራ አቅጣጫ፣ ከድጎ ጽዮንና ከወይን ውሃ ከተማ ወደ አረፋ ደብተራ አቅጣጫ፣ ከገነት አቦና ከቆሪት ወረዳ ወደ ይቨርት ሐሙስ ገበያ አቅጣጫ እንዲሁም ከአዴት ወደ ይቨርት ሐሙስ አቅጣጫ ተጨማሪ ያገዛዙ ጦር አዳሩን እንደተንቀሳቀሰና የደጋዳሞት ብርጌድ አመራሮችና አባላት ስቦ በማስገባት መርህ መሰረት ያገዛዙ ጦር እንዲገባ ከፈቀዱለት በኋላ በማግስቱም ሰኔ 21 ቀን 2017 ዓ.ም እና እንዲሁም እሁድ ሰኔ 22 ቀን 2017 ዓ.ም በጫቱ አርካ ግንባር ልዩ ስሙ አገውዳር ማሸለልና ነብሪት ጫካ እንዲሁም ደግሞ በድኩል ካና ግንባር ደሜ ተራራና ዝቋላ ወገም ያገዛዙ ካምፕ ላይ በተወሰደ እርምጃም ጦሩ ከፍተኛ ጉዳት እንዲያስተናገድ ተደርጓል ተብሏል። በዚህም አውደ ውጊያ የተወሰኑ የፋኖ አባላት ሕይወታቸው እንዳለፈና በርካታ የአገዛዙ ጦር ሰራዊት አባላት በተፈጸመባቸው ጥቃት እንደተገደሉ ተነግሯል። የቀረው የአገዛዙ ጦር አባላትም በየጫካውና በየጋራው በጅምላ የጓዶቻቸውን አስክሬን በመተው ለመሸሽ ተገዷል ነው የተባለው። ትላንት ሰኔ 23 ቀን 2017 ዓ.ም ደግሞ በእሮብ ገበያ አቅጣጫ ወደ ይቨርት ሐሙስ ገበያ መስመር ኃይሉን በማሰባሰብ ሲንቀሳቀስ የነበረው የአገዛዙ ጦር ሮብ ገበያ ላይ የፋኖ ጦር በወሰደበት የደፈጣ ጥቃት ከባድ ኪሳራ እንዳጋጠመው ነው የተነገረው። ለተከታታይ 4 ቀናት ማለትም ከሰኔ 20 እስከ ሰኔ 23 በተደረገ ለአስጨራሽ ውጊያም የፋኖ ምት የከበደው ያገዛዙ ጦር በንጹሃን ሕይወት ላይና ንብረት ላይ የጥፋት በትሩን አሳልፏል ይላል የብርጌዱ የህዝብ ግንኙነት መረጃ። ለአብነትም የጠቀሰው የኔታ ፍሬው ተሜ የተባሉ የቅኔ መምህር በአሰቃቂ ሁኔታ እጃቸው ጭምር እንዲቆራረጥ ተደርጎ በግፍ እንደተገደሉ፣ በተጨማሪም ሙላት ሻምበል የተባለ የአእምሮ ህመምተኛ የሆነ ወጣት በግፍ እንደተረሸነ ተነግሯል። እነዚህን ጨምሮ በአጠቃላይ 12 በስም የተጠቀሱ ንጹሃን በግፍ ከቤታቸው እንዲወጡ ተደርገው በአሰቃቂ ሁኔታ በአገዛዙ ጦር አባላት ተረሽኗል ነው የተባለው። አንድ የአማራ መንገድ ስራዎች ኮንስትራክሽን ድርጅት ንብረት የሆነ ሲኖትራክም መቃጠሉ ተገልጿል። የማህበረሰቦችን ቤት በመገንጠል በድምር 800 ሺህ ብር ገደማ በአገዛዙ ጦር ተዘርፏል ይላል የብርጌዱ ህዝብ ግንኙነት መረጃ። በዚህ ዝርፊያ በኃይል ገንጥሎ በመግባት በርበሬ፣ ሽሮም፣ ጤፍ፣ የአፈር ማዳበሪያና ሌሎችም እንዲሁ በአገዛዙ ጦር አባላት የተቻለውን ያህል በመዝረፍ ያልቻሉትን በመድፋትና በማውደም ከ6 በላይ መኪኖችንም ይዘው በመምጣት የማህበረሰቡን እህል በመጫን እህሎችና የቤት ቁሳቁሶችንም ወስደዋል ይላል መረጃው። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳውክ ብርጌድ
በሁለተኛ ዓመት የምስረታ በዓሉም ተከታታይ የ4 ቀናት ውጊያዎችን በማካሄድ ድል እንዳስመዘገበ ገልጿል። የነበልባሉ ገረመው ወንዳውክ ብርጌድ እንደገለጸው ከሰኔ 20 ቀን 2017 ዓ.ም ጀምሮ ለተከታታይ 4 ቀናት በወይበይኝ፣ በእንድሪያስ፣ በነጭ ውሃ፣ በቡሃ ድንጋይና በገበዘ ማርያም ተራራማ አካባቢዎች ውጊያዎች እየተካሄዱ ይገኛሉ። ሰኔ 19 ቀን 2017 ዓ.ም ከሰከላ ወረዳ ወደ ቋሪት ሲጓዝ የነበረውን የአገዛዙ ጦር የጊዮን ብርጌድ አባገስ ሻለቃ በደፈጣ ጥቃት እርምጃ እንደወሰደና የአገዛዙ ጦር ሙትና ቁስለኛ በመያዝ ለመመለስ መገደዱ ተነግሮ ነበረ። በድጋሚ ሰኔ 20 ቀን 2017 ዓ.ም የአገዛዙ ጦር በብር አዳማ፣ በዋሸራም፣ በደጋዳሞት፣ በሰከላና በጅጋ አቅጣጫዎች ቋሪትን ለመቆጣጠር ቢሞክርም በብርጌዱ ፋኖች እርምጃ እንደተወሰደበት ተነግሯል። በተመሳሳይ ቀን ከሰከላ ወረዳ ወደ ሐሙስ ወንዝ የመጣው የአገዛዙ ጦር የገረመው ወንዳውክ ሻለቃ 3 በጥቂት ደቂቃዎች ውስጥ እርምጃ በመውሰድ እንደመለሱት ነው የተነገረው። የአገዛዙ ታጣቂዎች ሻፍራ ዳውሪት ላይ 2 ንጹሐንን ገድለዋል ተብሏል። በዚህ ሁለት ፋኖች ወይበይኝ ላይ ደፈጣ በመያዝ በአገዛዙ ጦር ላይ ሰብአዊ ኪሳራን አድርሰዋል ይላል የህዝብ ግንኙነቱ መረጃ። ሰኔ 22 ቀን 2017 ዓ.ም ደግሞ ገረመው ወንዳውክ ብርጌድ ከ8 ሰዓት እስከ ምሽቱ 1 ሰዓት ባደረገው ውጊያም የአገዛዙን ጦር በመክበብ መውጫ መግቢያ እንዳሳጣው ተነግሯል። የአገዛዙ ጦር ወደ ገነት አቦ ለመውጣት ቢሞክርም በገበዘ ማርያም ቀበሌ ከበባ ውስጥ ገብቶ ጊዜ እየጠበቀ ይገኛል የተባለው። ከገነት አቦ ወጥቶ ማህበረሰቡን እየዘረፈ ወደ ደጋዳሞት ሄዷል የተባለው የአገዛዙ ሰራዊት ደጋዳሞት ብርጌድ ሐሙስ ገበያ ላይ በወሰደው ድንገተኛ ጥቃት እርምጃ እንደተወሰደበት ተነግሯል። ከማህበረሰቡ ዘርፎታል የተባለውን እህልና ተሽከርካሪዎችንም ለፋኖች እንዳስረከበ ተገልጿል። ሰኔ 23 ቀን 2017 ዓ.ም ደግሞ በሌሊት ከገበዘ ማርያም ወደ ገነት አቦ በመሸሽ ላይ የነበረው የአገዛዙ ጦር ገረመው ወንዳውክ ሜካናይዝድ እና እግረኛ ጦር እርምጃ እየወሰደበት እንደሆነ ተነግሯል። የብርጌዱ ፋኖች ይህንን ውጊያ እያካሄዱ ያሉት በሁለተኛ ዓመት የምስረታ በዓላቸው እንደሆነ ተነግሯል። የአገዛዙ ጦር አባላት ደግሞ ቤታቸው የተቀመጡና ስራ ላይ ያሉ አርሶ አደሮችን በሞርተር እየደበደቡ ነው ይላል የብርጌዱ ህዝብ ግንኙነት። በቤት ስራ ላይ የነበረች አንዲት እናትና አንድ የጎረቤት ህፃን በሞርተር ጥቃት ጉዳት ደርሶባቸዋል የተባለ ሲሆን የገረመው ወንዳውክ ብርጌድ ሜካናይዝድ ኃይል በወረወረው ኢላማውን የጠበቀ የሞርተር ጥቃት ደግሞ ቁጥራቸው ያልታወቁ የአገዛዙ ጦር አባላት እንደተገደሉ ተነግሯል። በአጠቃላይ በዚህ ሰሞን ውጊያ የአገዛዙ ጦር ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን እንዳስተናገደ ነው የብርጌዱ ህዝብ ግንኙነት መምሪያ ኃላፊ ሰለሞን በቀለ የገለጸው። ከፋኖ ጋር በተያያዘ ሌላ መረጃ አንደኛ ክፍለ ጦር ሻለቃ አንሙት የያዛቸው ብርጌድ እንዲሁም ድል አስመዝግቤያለሁ ብሏል። የቀደመ ታሪኩንም ደገመን የተባለው ብርጌዱ የፊታችን ሐምሌ 2017 ዓ.ም ሁለተኛ ዓመቱን የሚያስቆጥረው ሻለቃ አንሙት የያዛቸው ብርጌድ በአማራ ፋኖ ትግል ውስጥ ጉልህ የድል ባለቤት ከሆኑ ብርጌዶች መካከል ግንባር ቀደሙ እንደሆነ እየተጠቀሰ ነው። ብርጌዱ ከሰሞኑም ሁለተኛ ዓመቱን እያከበረ ባለበት ወቅት ባደረጋቸው ውጊያዎች የአገዛዙ ጦር ላይ ከፍተኛ እርምጃ እየወሰደ ስለመሆኑ የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ጽሐው ገልጿል። ከዚሁ ጋር በተያያዘ የአማራ ፋኖ በጎጃም ወይም የአፋጎ 8ኛ በላይ ዘለቀ ክፍለ ጦር ህዝባዊ ውይይቶችን እያካሄድኩኝ ነው ሲል አሳውቋል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሚያስተዳድራቸው ቀበሌዎች በሸበል በረንታ ወረዳ በህዝባዊ አደረጃጀት ህዝባዊ አስተዳደሮችና መሰል ጉዳዮች በአራጤና አካባቢው ቀበሌ ሰፋ ያለ የህዝብ ውይይቶች መካሄዳቸውን ገልጿል። በህዝባዊ ውይይቶች የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የሽፈራው ገርባው ብርጌድ አመራሮች፣ የአራት ቀበሌ ማህበረሰብን እያስተዳደሩ የሚገኙት የጎበዝ አለቃዎች፣ ጊዜያዊ አስተዳደሮች በተገኙበት ነው ህዝባዊ ውይይቶች ተካሂደዋል የተባለው። በሌላ ዜናም ዛሬ ሰኔ 24 ቀን 2017 ዓ.ም የጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድና ቀኛዝማች ስሜነ ደስታ እንጅባራ ብርጌድ ቀጠናዊ ትስስራቸውን ይበልጥ በማጠናከር የጋራ የሆኑ ጉዳዮችን በማንሳት ትግሉን አንድ እርምጃ ከፍታ በሚያመጡ ተግባቦታዊ ጉዳዮች ላይ መክረዋል፣ ተስማምተዋልም ተብሏል። የአገዛዙን አከርካሪ ለመምታት የመጨረሻ ስርዓተ ቀብሩ እንዲፋጠንም አቅጣጫ አስቀምጠዋል ሲል ያሳወቀው ደግሞ የቲሊሊ ዘንገና ብርጌድ ህዝብ ግንኙነት ነው። ሁለቱ ብርጌዶች በመናበብ መንግስታዊ ስርዓትን አዋቅረው የቲሊሊ ጓጉሳ ሽኩዳድንና ባንጃ ሽኩዳድ ወረዳን በአግባቡ እያስተዳደሩ 2 ዓመታትን አስቆጥረዋል ተብሏል። እንዲሁም ጎን ለጎን ትግሉን እያካሄዱ መቀጠላቸውን የተነገረው አሁን ላይ ሁለቱ ብርጌዶች በጋራ መናበብን ፈጥረው አገዛዙን ከቀጠናው ሙሉ በሙሉ ለማጽዳት ተማምለዋል ይላል መረጃው።
የአዲስ ኢንሳይደር ተከታታዮች ለዛሬ ያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን።